ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ለአርሰናል ደጋፊዎች በሙሉ እጅግ አስደሳች ልዩና የመጨረሻ ታላቅ ሰበር ዜና ይዘንላችሁ ቀርበናል። መድፈኞቹ የመሃል ክፍላቸውን ፍጹም አስፈሪ፣ የማይበገርና ገዳይ ለማድረግ በክረምቱ የዝውውር መስኮት በግንባር ቀደምትነት ሲሰሩበት የነበረው ታላቅ ዝውውር አሁን ላይ ፍጻሜውን አግኝቷል። የዓለም እግር ኳስን ያናወጠው እናም የኒውካስትል ምሰሶ ብሩኖ ጉማሬሽን ወደ ኤሜሬትስ የሚያመጣው ታሪካዊ ስምምነት ይፋ ሆኗል። አርሰናልና ኒውካስትል በዝርዝር ዋጋው ላይ ሙሉ በሙሉ የተስማሙ ሲሆን ኒውካስትሎችም ተጫዋቹ በአርሰናል ቤት የሕክምና ምርመራውን እንዲያደርግ ይፋዊ ፍቃድም ሰጥተዋል። አዎ መድፈኞቹ መሃል ሜዳ ላይ የነበራቸውን የፈጠራና የጥንካሬ ክፍተት ሙሉ በሙሉ ለመድፈን ቆርጠው ተነስተዋል። የኒውካስትል ዩናይትዱ ብራዚላዊ እምቅ አማካኝ ብሩኖ ጉማሬሽ ለአርሰናል መሃል ክፍል ፍጹም ገዳይ መፍትሄ መሆኑን አሰልጣኝ ሚካኤል አርቴታ በጽኑ ያምናል። ለዚህም ነው ክለቡ በክረምቱ የዝውውር የመጀመሪያውና ዋነኛው ኢላማ አድርጎት የሰነበተው። እስካሁን ባለው ሂደት ነገሮች በሙሉ ወደ ሰሜን ለንደን ክለብ አርሰናል ሙሉ በሙሉ አድልቷል። ለዚህ ደግሞ ትልቁ ምክንያት ተጫዋቹ ራሱ ወደ አርሰናል መቀላቀል እንደሚፈልግና በኤሜሬትስ የሚገኘውን አዲሱን ፕሮጀክት መሪ ለመሆን መወሰኑን ለክለቡ አመራሮች በግልጽ በመናገሩ ነው። ኒውካስትሎች ምንም እንኳን ካፒቴናቸውንና የቡድናቸውን ዋና ምሰሶ የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ቢገልጹም የተጫዋቹ ጽኑ ፍላጎት ግን የኒውካስትልን አመራሮች ውሳኔ እንዲቀይሩ አስገድዷቸዋል። ዝውውሩ አሁን ላይ ወደ ማጠቃለያው ምዕራፍ የተሸጋገረው በሁለቱ ክለቦች መካከል በተደረገ ከፍተኛ የገንዘብ ድርድር ነው። አርሰናል ከተጫዋቹ ወኪሎች ጋር ከዚህ በፊት በግል ጥቅማ ጥቅሞች፣ በደሞዝ እና በኮንትራት ርዝማኔ ዙሪያ ሙሉ ለሙሉ ስምምነት ላይ ደርሶ እንደነበረም ይታወሳል። አሁን ግን ትልቁ የምስራች የመጣው ከክለቦቹ ድርድር በኩል ነው። አርሰናልና ኒውካስትል ዩናይትድ በዝውውር ሂሳብ ላይ የመጨረሻ የጋራ ስምምነት ላይም ደርሰዋል። ይህንን ስምምነት ተከትሎም የኒውካስትል ዩናይትድ ከፍተኛ አመራሮች ብሩኖ ጉማሬሽ ወደ ለንደን በመጓዝ በአርሰናል የሕክምና ባለሙያዎች ቁጥጥር ስር የሕክምና ምርመራውን ሜዲካል ቴስት እንዲያደርግ ይፋዊ አረንጓዴ መብራት እናም ፍቃድ ሰጥተዋል። ይህ ማለት በሚቀጥሉት ጥቂት ሰዓታት ውስጥ ወይም ቀናት ውስጥ ተጫዋቹ ለአርሰናል ይፋዊ ፍርሚያውን እንደሚያኖር ፍጹም እርግጠኛ መሆን እንችላለን። በአሁኑ ሰዓት ሁለቱ ታላላቅ ክለቦች የውል ማፍረሻ ክፍያውን ልዩነት ሙሉ በሙሉ አቻችለውታል። አርሰናል ያቀረበውን የ70 ሚሊዮን ዩሮ መነሻ ሂሳብ በማሻሻል ሁለቱ ክለቦች ከ75 እስከ 80 ሚሊዮን ዩሮ ባለው የመጨረሻ የገንዘብ መጠን ላይም ተስማምቷል። አርሰናል ይህንን ክፍያ ከፍሎ ዝውውሩን በይፋ ለመጨረስ እናም በዓለም ታዋቂው ጋዜጠኛ ፋብሪዞ ሮማኒ አማካኝነት ሄር ዊ ጎ የሚለውን የመጨረሻ ማረጋገጫ ለመስማት በሰከንዶች ርቀት ላይም ይገኛል። ይህ ዝውውር ለአርሰናል መሃል ሜዳ ፍጹም ነፃነትና ጥንካሬንም ይጨምራል። የብሩኖ ጉማሬሽ መምጣት ከዲክለን ራይስ እና ማርቲን ኦዲጋርድ ጋር በመሆን በፕሪሚየር ሊጉ ላይ ፍጹም የማይፈርስ የብረት ግንብና የፈጠራ ማሽንም ይገነባል። መድፈኞቹ ዘንድሮ ዋንጫውን በኤሜሬትስ ለማስቀረት እናም የበላይነታቸውን ለማስቀጠል ይህንን ትልቅ ቁማር በድል ተወጥተውታል። መልካም ዕድል ለነገሮች እያልን ወደ ማጠቃለያው ስንሻገር ውድ የአርሰናል ደጋፊዎች የዛሬው ታላቅና ልዩ ሰበር መረጃችን ይህን ይመስል ነበር። እናንተስ ምን ታስባላችሁ? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልን። እያንዳንዱን ኮሜንት እያነበብኩ የማይ ይሆናል። ቪዲዮ ላይክ ማድረጋችሁንና ለሌሎች ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ ዝውውር ይፋዊ ፎቶዎች ሲወጡ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።